ገበየው ቢሞት ተተካባቻ መድፋ ገላባጭ ብቻ ለብቻ ትላለህ። አሁን ለምሳሌ ገበየው ቢሞት ተተካባቻ መድፋ ገላባጭ ብቻ ለብቻ ትላለህ። ታሪኩን ታውቀዋለህ? አላውቀውም እኔ ጋር ሊጋባ በየነ እንደ ኮራ ሄደ እንደ ተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ ታውቀዋለህ? ታሪኩን አላውቀውም ሲባል ግን እሰማለሁ እኮ ነው። አሁን የኢትዮጵያ ብሔር ሁሉ አያውቅም። ይህን ታሪክ ምን መሰለህ? አድዋ መጣልህ። አድዋ ተወረረ። እንደ ስላሴን ያዘው ጣሊያን ገባ ያዘው አድዋን ሲይዘው ራስ ጎበና ነበሩ የጦሩ ኬንያ ያዘመቱ። ወደ ኬንያ በፊት ያዘመቱት አድዋ በፊት ጎበና ዳጨ ናቸው ያዘመቱ። እሳቸውን ተውና በምን እንደቀሩ አላውቅም። እሳቸውን ተውና ጎበና ዳጨን ተውና ፊታውራሪ ገበየሁን ሾሙላሉ አዝማች። ንጉሱንም ራሱንም ደጃማቹንም ፊታውራሪው ነው የሚያዘው በጦርነት ጊዜ። ከዚያ ፊታውራሪ ገበየሁን ሾሙ። ሲሾሙ ከዚያም በኋላ ሄዳ ዘመታ ገባ ክተት ተባለ። ከዚያ የእዳ ስላሴን ጣሊያን አረከሰው። ገበየሁ ግባና በሞት የቀልሰው ተባለ። ገባ በጎራዴ ሲመለምል ፊታውራሪ ገበየሁን 2 ሰዓት እንደተዋጉ እንደደረሰ ሲሞቱ ከዚያም በኋላ ጦሩ ይዋጋል። ሲሞቱ ደጃይ ባልቻ ይችን ሰሙን የገሰግዙ ሄዱና በደድሆ ቅጠል ሽፍን ያረጉና ሬሳቸውን ድብቅ ያረጉና ቶሎ ፊታውራሪ ገበየሁ ራስ አባተን ቀደም ብለውሃል። ፊታውራሪ ገበየሁ ራስ መኮንንን የቀድም ያለው ተከተለኝ ብለውሃል። ፊታውራሪ ገበየሁ ወደ ኋላ የቀረ አይቀጡበት ይቀጣል ብለውሃል እያሉ ደጃይ ባልቻ ያዋጉ ጀመሩ። አዳምጠው ሬሳቸውን የፊታውራሪ ገበየሁ እንደዚህ ያለ ብለውሃል። ፊታውራሪ ገበየሁ አይቀጡበት ይቀጣል ብለውሃል እያሉ ያንን ያዋጉ ጀመር እሳቸው። ከዚያ በኋላ 5 ሰዓት ባልሞላ ጣሊያን ተማርኮ ሲመጣ ፊታውራሪ ገበየሁ ሬሳቸው ወጥቷል። እንዲህ ጌታችን ሞቶ የምን ምርኮኛ ነው በለው በጎራዴ ያለ ምርኮኛው ምርኮኛው ምነው ጎራዴ ጌታችን አጼ ምኒልክ ፎከር ተባለ። ገበየሁ ሊሞት ተተካባቻ መድፋ ገላባጭ ብቻ ለብቻ የተባለ ህዝቡ ግን አያውቅም። ሊጋባ በየነ እንደ ኮራ ሄደ እንደ ተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ። ይህ እንግዲህ ሊጋባ ማለት የጠጅ ጌታ ነው። ጠጁን የሚያሳልፈው ቤተ መንግሥት ግብር የሚያበላው ሊጋባው ሊጋባ ነው። የሊጋባ ነው ጠጁ። በሊጋባ በኩል ጠጁ ግብር የሚበላው የጠጅ ጌታ ነው። ደግሞ ወረገኗ የሥጋ ቤቱ ጌታ ለብቻው ሊጋባ በየነ የጠጅ ነው። ከዚያ በኋላ በዚያ ማይጨው ዘመቷ ከጃንሆይ ተጣልተው ነበርና ሲልም ዋጋ እንዳልሞቱ ነው ሞተዋል። ጣሊያን እዚያ መጡት ቆሩ። በኋላ ጣሊያን መጣቸው። በኔ ዕድሜ ማለት ነው። ጣሊያን መጣቸው። ደማቸው ሲያ ውሃ ስጡ ይሄ ነው ታሪክ። ሁለቱም ታሪክ ነገር